ይህንን አፕሊኬሽንን ተጠቅማችሁ ገንዘብ መስራት እንደምትችሉ የተለያዩ ቪዲዮዎችን እየሰራሁላችሁ እገኛለሁ። ነገር ግን በፊት በሰራሁላችሁ ቪዲዮ ላይ ገብታችሁ ሬጂስተር አድርጋችሁ ገንዘብ እየሰራችሁ ያላችሁ እንኳን ደስ አላችሁ። አሁን ላይ አሪፍ ገንዘብ ሰርታችኋል እርግጠኛ ነኝ። ነገር ግን አሁን ላይ በዚህ ሳምንት አንድ አፕዴት ነበረው። ማለትም ይህ አፕሊኬሽን ስሙ ሚፓስ ይባላል። አፕዴት ከመደረጉ በፊት ሚፓስ አፕሊኬሽን ላይ ሬጂስተር አድርጋችሁ ቬሪፋይ በምታደርጉበት ሰዓት ላይ ፌስም አይዲም ቬሪፊኬሽን በተመሳሳይ ሰዓት በአንድ ጊዜ ቬሪፋይ አድርጋችሁ እስከ 24 ሰዓት ባለው ተጠብቃችሁ ቬሪፋይ እንደሆነላችሁ አንድ ኤምሲ ስቴክ የሚሆን ይሰጣችሁ ነበር። ነገር ግን አሁን አፕዴት በሆነው መሰረት አሁን ላይ ማድረግ አትችሉ። በአሁኑ አፕዴት ላይ ፌስ ቬሪፊኬሽን መጀመሪያ ላይ የሚመጣላችሁ ሲሆን ከዚህ በተጨማሪ አይዲ ቬሪፋይ ለማድረግ ደግሞ ትንሽ አዳጋች ሆኗል። በዛሬው ቪዲዮ ይህን እንዴት አድርጋችሁ ቬሪፋይ ማድረግ እንደምትችሉ ከሬጂስትሬሽን ጀምሮ እስከ መጨረሻ ያለውን ፕሮሰስ ማሳያችሁ ይሆናል። ከእናንተ የሚጠበቀው ይህንን የዩቲዩብ ቻናልን እስካሁን ድረስ ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግ ብቻ ነው። ቪዲዮ ደግሞ ብዙ ሰዎች ጋር ደርሶ ብዙ ሰዎች ይህንን ችግር መፍታት ስላለባቸው ላይክ እና ሼር ማድረጋችሁን እንዳረሱ። በቀጥታ ወደ ዛሬው ቪዲዮ እንሄዳለን። ሚፓስ በአዲሱ አፕዴት በዚህ መንገድ መስራት ትችላላችሁ። መጀመሪያ ክሊክ ቱ ኢንተር ትነኳላችሁ። ከዛ ጌት ቱ ስታርት አካውንት ከዚህ በፊት የላችሁም፣ ስለዚህ ሳይን አፕ ነው የምትለዋን አንድ ጊዜ ትጫኗታላችሁ። ያንንም በምታደርጉበት ሰዓት ላይ በኢሜይል ወይም ደግሞ በሞባይል ነምበር የሚለውን ትጫኑታላችሁ። ይህንንም እንዳደረጋችሁ ይህ ኢንተርፌስ ይከፈትላችኋል። እዚህ ጋር የአብዛኞቻችሁ ጥያቄ ኢሜይል ነው። ኢሜይል የምትጠቀሙበትን ስልካችሁ ላይ ያለውን ታስገባላችሁ። በትክክል ምንም አይነት ነገር አለመሳሳታችሁን እርግጠኛ መሆን አለባችሁ። ከዛ .com ብላችሁ ኮድ የምትለዋን ትጫኑታላችሁ። ቶሎ ላይ ገባላችሁ ይችላል። በ30 ደቂቃ ውስጥ አካባቢ ብቻ ይገባላችኋል። ትንሽ ይቆያል። ልክ እንደገባላችሁ ይሄ ፐዝል ሲመጣላችሁ ቦታው ላይ ካስገባችሁት በኋላ ኮዱንም ኢሜይላችሁ ላይ ሄዳችሁ ቼክ ታደርጉታላችሁ። ልክ እንደገባላችሁ እዚህ ፕሊስ ኢንተር ቬሪፊኬሽን ኮድ የሚለው ቦታ ላይ ኮዱን ማስገባት ይኖርባችኋል ማለት ነው። ያንንም ኮዱን ከመጣላችሁ በኋላ ሴት ሎጊን ፓስወርድ የሚለውን ደጋግማችሁ ታስገባላችሁ። ኢንቪቴሽን ኮድ ደግሞ ቴሌግራም ቻናል ላይ ያለላችሁ ኦር ደግሞ እዚሁ ላይ ያስቀምጥላችኋለሁ። ይሄንን ኮድን ተጠቅማችሁ ኢንቪቴሽን ኮድ ቦታ ላይ ያስገብታችሁ ማለት ነው። ከዛ ኮዱን እንደምትመለከቱት መጥቶልኝ አስገብቻለሁ። ከዛ ይሄንን ካደረጋችሁ በኋላ ሳይን አፕ ነው የምትለዋን ትጫኑታላችሁ። ይሄን እንዳደረጋችሁ ወደዚህ ወስዳችኋል። አይ ዶንት ሃቭ ሜታ አርዟሊት ከዚህ በፊት የለኝም የሚል ማለት ነው። ይሄ ደግሞ ሎጊን ኦር ደግሞ ስትሸጡና የምትጠቀሙበት ፓስወርድ ነው። ሁለቴ ደጋግማችሁ ካስገባችሁ በኋላ ኮምፕሊት ትላላችሁ። እዚህ ጋር በደንብ መመልከት አለባችሁ። ይሄ ባዮሜትሪክ ወርዶችን በስነ ስርዓት ማስቀመጥ ይኖርባችኋል። እዚህ ጋር ኮፒ ብላችሁ የሆነ ቴሌግራም ሴቭድ ውስጥ ኦር ደግሞ በሌላ ስልክ ፎቶ አንስታችሁ ብታስቀምጡ ታሪፍ ነው። ይህንን ካያችሁ በኋላ ከታች አይ ሃቭ ባክአፕ ሚሞኒክ ፍሬዝ የሚለውን ቼክ ቦክሷን ክሊክ ታደርጓታላችሁ። ከታች የምትመለከቷትን አራት ማዕዘኗን ማለት ነው። ያ የምታደርጉበት ምንድን ነው? ባክአፕ ኮምፕሊት የምትለው ይበራላችኋል ማለት ነው። ያንን ፎቶ አንሱት ባልኩት መሰረት እዚህ ጋር በስቴፕ ታስገባላችሁ። እያንዳንዱ ወርድ አልፋቤቱ ማለት ቅደም ተከተሉ ሳትሳሳቱ ማለት ነው። ከዛ ኮንፈርም ትሉታላችሁ። ትንሽ ሎድ ያደርግና ቢያንስ አንድ 30 ሰከንድ ማለት ነው። ከዛ የዋሊታችሁን ስም አስገቡ ነው የሚላችሁ። እዚህ ጋር ካስገባችሁ በኋላ በሳካ ሁኔታ ከፍቶላችኋል። በፊት ላይ መጀመሪያ ላይ የሚመጣላችሁ ናሽናል አይዲያችሁን ኦር ደግሞ ፓስፖርታችሁን እንድታስገቡ ነው። ነገር ግን በአሁኑ አፕዴት ቅድሚያ የሚመጣላችሁ ምንድነው? ፌስ እንድታስገቡ ነው። ኦኬ፣ እዚህ ጋር እያደረኩት ያለው ነገር ምንድነው? ፓስኪ ነው። ፓስኪ የስልካችሁን አሻራ ሊሆን ይችላል፣ ፌስ ሊሆን ይችላል፣ ማስገባት ትችላላችሁ። ይህንን እንግዲህ በትክክል ካስገባው በኋላ ፕሮሰሱ ይዝ የሚለውን በምጫንበት ሰዓት ላይ ፓስኪ በትክክል እዚህ አፕሊኬሽን ላይ አስገብቻለሁ ማለት ነው። ይህንንም ካደረግኩ በኋላ ክሌም ነው የምትለዋን በምጫንበት ሰዓት ላይ ቬሪፋይ ነው የምትለዋ የምትመጣው። እሷን ተጨኘ ከታች አይ ሃቭ ሪድ ኤንድ ፉሊ አንደርስቶድ ዘ ኮንቴንት ምናምን የሚለውን እሱን ቼክ ቦክሱን ከነካው በኋላ ፐርሚሽን እሰጠዋለሁ የካሜራ። ይህንንም ካረኩ በኋላ ቀጥታ ቪዲዮ ይከፍታል። እዚህ ጋር እንግዲህ ወደ ካሜራው ቀስ እያላችሁ ተጠጉ ይላችኋል። አንገታችሁን ጭንቅላታችሁን ትንሽ አነቃንቁ ይላችኋል። ከዚህ በተጨማሪ ደግሞ አፋችሁን ክፈቱ ይላችኋል። ይህም በምታደርጉበት ሰዓት ላይ በተሳካ ሁኔታ ፋሻል አውተንቲኬሽን ጨርሳችኋል ማለት ነው። ከዛችን ወደ ቦታዋ ላይ በትክክል ታስገባላችሁ። ይህን እንዳደረጋችሁ ወደዚህ ታልፋላችሁ ማለት ነው። ይህንን ካደረጋችሁ በኋላ ከ2 እስከ 3 ሰዓት ይፈጅባችኋል። የፊቱን መጠናቀቁን ደግሞ ለማወቅ መጀመሪያ ሬጂስተር ያደርጋችሁበት ኢሜይል ላይ ገባላችኋል። ኮምፕሊትድ ይላችኋል። ኦር ደግሞ እዚሁ አፕሊኬሽን ውስጥ ገብታችሁ ቼክ ማድረግ ትችላላችሁ ምን ላይ ደረሰ የሚለውን ማለት ነው። ልክ ኮምፕሊትድ እንዳለላችሁ ድጋሚ ወደ አፕሊኬሽናችሁ ገብታችሁ ማለት ነው የተለያዩ ፊቸሮች ክሎዝ ስለሆኑ ማለት ነው እዚህ ጋር ቬሪፋይ ለማድረግ ቅድሚያ አይዲ ያስገቡ ስለሚላችሁ ከዛ
ቬሪፊኬሽኑ ካለቀ በኋላ በኤምኢአይዲ የምትለውን በምትጫኑበት ሰዓት ላይ KYC ቬሪፊኬሽን አሁን ማስገባት ትችላላችሁ ማለት ነው። የሆነው መቼ ነው? ፌስ አውተንቲኬሽን ከጨረስኩ ከ2 ሰዓት ምናምን በኋላ ማለት ነው። ልክ ይሄንን ከጨረሳችሁ በኋላ ወደዚህ ትገባላችሁ። ናሽናል አይዲ ካላችሁ ናሽናል አይዲያችሁን፣ ፓስፖርት ካላችሁ ፓስፖርታችሁን፣ ኢንተርናሽናል ድራይቪንግ ላይሰንስ ካላችሁ እሱን ተጠቅማችሁ ቬሪፋይ ማድረግ ትችላላችሁ። እዚህ ጋር ላስት ኔም አያታችሁን ስም ካስገባችሁ በኋላ ፈርስት ኔም ላይ ደግሞ የራሳችሁን ስም ታስገባላችሁ። ከታች ጀንደር የሚለው ጾታ ነው። ጾታውን ወንድ ከሆናችሁ ወንድ፣ ሴት ከሆናችሁ ሴት የሚለውን ከመረጣችሁ በኋላ እዚህ ጋር ናሽናል አይዲ ነው፣ ፓስፖርት ነው፣ ድራይቪንግ ላይሰንስ ነው የሚላችሁ። እንደነገርኳችሁ አብዛኞቻችሁ እጃችሁ ላይ የሚገኘው ናሽናል አይዲ ስለሆነ ናሽናል አይዲ መምረጥ ትችላላችሁ። ነገር ግን ፓስፖርትም ከሆነ እንደዛው ማለት ነው። ናሽናል አይዲን ከመረጣችሁ በኋላ አይዲ ነምበር ይላችኋል። ፊት ለፊት ላይ የምታገኙትን ቁጥርን ታስገባላችሁ ማለት ነው። ይህን ካደረጋችሁ በኋላ ቀጣይ ፕሮሰሱ ምንድን ነው? ፍሮንት ኦፍ አይዲ ካርድ ነው። መጀመሪያ የአይዲያችሁን የፊት ለፊቱን ፎቶ እዛው ላይቭ ነው የሚያነሳላችሁ። አራቱም ኮርነር በስነ ስርዓት እንደገባ አውቶማቲካሊ ካፕቸር ያደርግላችኋል። ባኩንም በትክክል አራቱንም ኮርነር በትክክል ማስገባት አለባችሁ። ቬሪፊኬሽን ፌል የሚላችሁ ይህንን ቦታ በስነ ስርዓት ስለማታልፉት ነው። ይህንን ቪዲዮን ከተመለከታችሁ እንግዲህ ፌል አይላችሁም ማለት ነው። በትክክል ምንም አይነት ብለር የሌለበት ጥላ የሌለበት በትክክል እንደዚህ ካደረጋችሁ በኋላ አውቶማቲካሊ ካፕቸር አድርጎላችሁ ከታች ኔክስት የምትለዋን ነው የምትጫኑት። ይህንን ካደረጋችሁ ቼክ አድርጋችሁ ማለት ነው ያስገባችሁትን አንዴ ቼክ አድርጋችሁ ኔክስት በምትሉበት ሰዓት ላይ አሁን ነው እንግዲህ 24 ሰዓት ጠብቁ የሚላችሁ። 24 ሰዓት ሊያስጠብቃችሁ የሚችለው በትክክል ኢንፎርሜሽን ካላስገባችሁ ነው። ግን በትክክል ካስገባችሁ አያስጠብቃችሁም ማለት ነው። በትክክል ቪዲዮውን መሰረት አድርጋችሁ ማለፍ ትችላላችሁ ማለት ነው። ከዚህ በኋላ የምታደርጉት ነገር ምንድን ነው? ኢሜይላችሁን ቼክ ማድረግ ነው። መጀመሪያ የተመዘገባችሁበት ማለት ነው። ጨርሳችኋል፣ አይዲ ቬሪፊኬሽን አልፋችኋል እስከሚላችሁ መጠበቅ አለባችሁ። ልክ ያንን ከጨረሳችሁ በኋላ ሰዎችን ኢንቫይት ስታደርጉ ይቆጥርላችኋል ማለት ነው። እንደምትመለከቱት የመጀመሪያው ቬሪፊኬሽን ስላለቀልኝ KYC ቬሪፊኬሽን አንደር ኮንፈርሜሽን የሚለው እየጠበቅኩ ነው ማለት ነው። እና ኢሜይላችሁን ቼክ አድርጋችሁ አይዲ ቬሪፊኬሽን አልፋችኋል በሚላችሁ ሰዓት ላይ ሁሉም ነገር ይከፈትላችኋል ማለት ነው። ዴሊ ቼክ ማድረግ ትችላላችሁ እና ደግሞ የመሳሰሉ የተለያዩ ነገሮች አሉ። እነሱን መጠቀም ትችላላችሁ ማለት ነው። እንደምትመለከቱ እንደዚህ ነው የሚላችሁ። ኮንግራቹሌሽን ይላችኋል። አይዲ ቬሪፊኬሽን አልፋችኋል የሚላችሁ። ከዛ እንደምትመለከቱት እዚህ ጋር ሚ አይዲ ካርድ የሚል ይሰጣችኋል ማለት ነው። እናንተም እንግዲህ ከዚህ በኋላ ዴሊ ቼክ አለ። ከዚህ በተጨማሪ ስቴክ አንድ ይደረግላችኋል። ይሄ ስቴክ የተደረገው የምትሸጡት አይደለም። እዚህ ጋር እንግዲህ ኢንቪቴሽን ኮድ የምትለዋል ለሰዎች እየላካችሁ እናንተ በአንድ ሰው ኢንቪቴሽን 0.1 ኤምኢሲ ማግኘት ትችላላችሁ። ወደ 95 ብር አካባቢ፣ በዩኤስዲቲ ደግሞ $0.5 አካባቢ ማለት ነው። እዚህ ጋር እንግዲህ እየተመለከታችሁ ጥያቄ ካላችሁ መጠየቅ ትችላላችሁ። ይህንን ይመስላል አጠቃላይ ፕሮሰሱን። እንግዲህ በአዲሱ አፕዴት ይህንን እየተከተላችሁ መስራት ትችላላችሁ። ጥያቄ ካላችሁ እንደነገርኳችሁ መጠየቅ ትችላላችሁ። ቪዲዮዎችም ከዚህ በኋላ ምሰራላችሁ ይሆናል። ያው እንግዲህ እንደተመለከታችሁት በዚህ መንገድ አድርጋችሁ ቬሪፋይ ማድረግ ትችላላችሁ። ሬጂስትሬሽን ፕሮሰሱን ከጨረሳችሁ በኋላ እንደተመለከታችሁት አንድ ኤምኢሲ ይሰጣችኋል። አሁንም አስረግጬ የምነግራችሁ ነገር ምንድነው? ይህ የሚሰጣችሁ አንድ ኤምኢሲ ዊዝድሮ ማድረግ የምትችሉት አይደለም። ማለትም ስቴክ ነው የሚሆነው። ከዚህ ስቴክ ከሆነው አንድ ኤምኢሲ የተወሰነ ክሌም ማድረግ ትችላላችሁ። ክሌም በምታደርጉበት ሰዓት ላይ ምንም የሚቀንስባችሁ የኤምኢሲ አማውንት የለም። ኤክስትራ ሪዋርድ ነው የምታገኙት። ከዚህ በተጨማሪ የሰራችሁትንም ኤምኢሲ ስቴክ ማድረግ ትችላላችሁ። ይህም ቪዲዮን በምሰራበት ሰዓት ላይ የአንድ ኤምኢሲ ዋጋ $6 አካባቢ ደርሷል። ዋጋው ከዚህ በኋላ መጨመሩ አይቀርም። መስራት የምትፈልጉ ቴሌግራም ቻናል ላይ ያስቀመጥኩላችሁ ሊንክ አለ። እሱን ተጠቅማችሁ ዳውንሎድ ማድረግ ትችላላችሁ። ቪዲዮውም ከዚህ የበለጠ እንዴት አድርጋችሁ የሰራችሁትን መሸጥ እንደምትችሉ የሚያሳይ ቪዲዮ አለላችሁ። እሱን እየተመለከታችሁ ስራውን መስራት ትችላላችሁ ማለት ነው። ጥያቄ ካላችሁ እዚሁ ቪዲዮ ኮሜንት ላይ አስቀምጡልኝ። ይጠቅማችኋል ብዬ የማስበውን መረጃዎችን ማጋራችሁ ይሆናል። ቪዲዮውን እስከ መጨረሻው ተመልክታችሁ እስካሁን ድረስ ይህን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቪዲዮውንም ላይክ ያላደረጋችሁ ቼክ አድርጋችኋት ላይክ ማድረጋችሁን እንዳትረሱ። በቀጣይ በአሪፍ ቪዲዮ እስከምንገናኝ ድረስ መልካም ጊዜ